የታጠቅ አማራ ማህበር በእስራኤል የአቋም መግለጫ በአማራ ህዝብ ላይ የሚደረገውን የዘር ጭፍጨፋ ለመቀልበስ በዱር በገደል ለምትንከራተተው ጀግናው የፋኖ ሰራዊትና የፋኖ መሪዎች በዚህ ታሪካዊ ጦርነት የአማራ ህዝብ ጣፈንታ ከፈጣሪ በታች በእናንተ እጅ የሚወሰን በመሆኑ የሰራዊቱን አንድነትና ትብብር ታጠቅ አማራ ማህበር በእስራኤል በከፍተኛ ጉጉትና ምኞት በመጠባበቅ ላይ ይገኛል። ከምንም በላይ ለውድ ህይወታችሁ ሳትሳሱ ለምትወዱት ህዝባችሁ ስትሉ እልህ አስጠራሽ የሆነውን የፋሽስቱን አብይ አህመድ ወራሪ ጦርን በመጋፈጥና በመተናነቅ የምታደርጉት ተጋድሎ ወደፊት በአማራ ህዝብ ታሪክ ሲዘከር ይኖራል። በፋኖ አደረጃጀት አንዳንድ አለመግባባቶች ሲከሰቱ እኛ ውጪ የምንኖር አማራውያን ይከፋናል። የእናንተ ክፍፍል ከኛም ሌላ ክፍፍል ይፈጥርብናል። አሁን በጣም ብዙ ውጣ ውረዶችን አልፋችሁ ወደ ሁለት አደረጃጀቶች አድጋችሁ በመምጣታችሁ ታጠቅ አማራ ማህበር በእስራኤል ከምን ጊዜውም በበለጠ የፋኖ አንድነት በቅርብ እንደሚሆን ያምናል። የታጠቅ አማራ ማህበር በእስራኤል አፋብሃ እና አፋህድ አላማቸው አንድ በመሆኑና ለአማራው ህልውና የቆሙ መሆናቸውን በማመን ብሎም በቀጣይ በአንድ ሰንሰለት ውስጥ ይገባሉ የሚል ከፍተኛ እምነትና ተስፋ ታጠቅ አማራ ማህበር በእስራኤል አቅሙ የፈቀደለትን ማንኛውንም ድጋፍ ለሁለቱም ድርጅቶች እንደሚያደርግ ጠላትም ሆነ ወዳጅ ይወቀው። ከዚህ በፊት በአራቱ የአማራ ግዛቶች አቅማችን በሚፈቅደው ልክ ድጋፍ ስናደርግ ቆይተናል። ከብዙ የጽሞና ጊዜ በኋላ ጉዳዩን በጥንቃቄ በሆደ ሰፊነትና በስክነት ስንከታተል ቆይተናል። አሁን ላይ ጠላትን ድል የምንነሳው በአንድነታችን ብቻ እንደሆነ በማመን ታጠቅ አማራ ማህበር በእስራኤል አጋርነቱን ለሁለቱም ድርጅቶች በከፍተኛ ወገናዊ ስሜት ያሳውቃል። ማህበራችን የሚከተሉትን ነጥቦች ለሚመለከተው ይደርስ ዘንድ ያሳስባል። አንደኛ፣ የታጠቅ አማራ ማህበር በእስራኤል በፋኖ አደረጃጀቶች መካከል ከዚህ በፊት ጣልቃ ገብቶ አያውቅም፣ ወደፊትም አይገባም። ምክንያቱም የማህበሩ ዓላማ ለሁሉም የፋኖ አደረጃጀቶች በዚህ ታሪካዊ የህልውና ትግል ውስጥ የገንዘብና የሎጂስቲክ ድጋፍ ማድረግ ብቻ ነው። ሁለተኛ፣ የአረመኔውና የፋሽስቱ የኦነጉ ቁንጮ አብይ አህመድ አሊን የዘር ጭፍጨፋ ፍጅት ለማስቆም ሁሉም የፋኖ አደረጃጀቶች በጥምረት አንድ እንድትሆኑ እየተማጸንን ትኩረታችሁ በአማራ ጠላቶች ላይ ብቻ ታደርጉ ዘንድ በታላቅ አክብሮት እንጠይቃለን። ሶስተኛ፣ የአማራ ሚሊሻና የአድማ ብተና ኃይሎች ከወንድሞቻችሁ ጋር በመዋጋት የምታተርፉት ነገር ቢኖር የአማራን ህዝብ ለባርነት ዳግም ማዘጋጀት ካልሆነ በስተቀር ሌላ ዓላማ እንደሌለው ተገንዝባችሁ ሳይረፍድ ትግሉን ተቀላቀሉ ዘንድ በጥብቅ እናሳስባለን። አራተኛና በመጨረሻ ለአማራ ተቆርቋሪ ነን የምትሉ ሚዲያዎች እና አክቲቪስቶች በአማራ የህልውና ትግል ላይ የመከፋፈል ስራችሁን አቆማችሁ አንድነትን ሰብኩ ዘንድ የሁሉም ፋኖ አደረጃጀቶች በጥምረት በመተባበርና በመናበብ የአማራ ህዝብ ከተጫነበት የባርነት ቀንበር ሊያላቅቁት የሚችሉበት ብቸኛው መንገድ አንድነት መሆኑን በመገንዘብ ከፍተኛ የግንዛቤ ስራ ትሰሩ ዘንድ በአክብሮት እንጠይቃለን። ነጻነታችን በክንዳችን። ድል ለፋኖ፣ ድል ለአማራ ህዝብ። አማራ በቆራጥ ልጆቹ ነጻነቱን ይጎናጸፋል። ታጠቅ አማራ ማህበር በእስራኤል ኢየሩሳሌም እስራኤል ሰኔ 19 ቀን 2017 ዓመተ ምህረት